ዘጠኝ ላይ ስናነብ አንድ ከናቱ ማህፀን ጀምሮ አይኑ የታወረ ሰው ነበር ይላል። ይሄ ሰው በመንገድ ደቀ መዛሙርቱ ከጌታችን ጋር ሲያልፉ አይተው ጌታ ሆይ ይሄ ሰው አይኑ የታወረው በሱ ወይስ በወላጆቹ ኃጢአት ነው ብለው ጠየቁ። የእግዚአብሔር ሥራ በዚህ ሰው ይገለጥ ዘንድ ነው እንጂ በሱ ወይም በወላጆቹ በደል ምክንያት አይደለም እውር የሆነው አለ። ከሚቀጥለው ከሁለት ሳምንት በኋላ ትልቅ ጉባኤ በአምስት ከተማ የስብከተ ወንጌል አገልግሎት ይኖረናል። ከ20 ጀምሮ በባዝል ከተማ፣ በ20 ባዝል ከሰዓት በኋላ ከ15 ሰዓት ጀምሮ፣ እሁድ በ21 በርን ጧት፣ በ27 ኤፕሪል ነው በዚህ ወር ነው መነግራችሁ፣ በ27 ከሰዓት በኋላ ከ15 ሰዓት ጀምሮ በዙሪክ ደብረገነት ቅድስት ማርያም፣ በ28 ጧት የሆሳዕና ዕለት ማለት ነው ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ገብርኤል ሎዛን፣ እንዲሁም በ28 ከሰዓት በኋላ ከ16 ሰዓት ጀምሮ የሆሳዕና ቀን ማለት ነው። እዚህ ከአዲስ አበባ መምህር ጋብዘናል። ታውቋቸዋላችሁ በኢንተርኔት በካሴቶቻቸው ቀሲስ ሰለሞን ሙሉጌታ በስብከተ ወንጌል ለረጅም ዓመታት ሲያገለግሉ የኖሩ ናቸው። እርሳቸውም ለሁለት ሳምንት እናንተን ለማገልገል ወደዚህ ሀገር በስብከተ ወንጌል ይመጣሉ። እንዲሁም ከአሜሪካን ሀገር ላስ ቬጋስ ዘማሪ ዲያቆን ወንደሰን በቀለ ለዚሁ አገልግሎት ለሶስት ቀን ነው እርሱ ከቅዳሜ ጀምሮ ቅዳሜ ዙሪክ፣ እሁድ ጧት ሎዛንና እሁድ ከሰዓት ጄኔቫ ምክንያቱም ሁለት ሳምንት ረፍት ስላላገኘ ነው ሊያገለግላችሁ ይመጣል። ስለዚህ ከናንተ የሚጠበቀው በቦታው ተገኝታችሁ ላልሰሙት አሰምታችሁ በጉባኤ ላይ ተካፍላችሁ የእግዚአብሔርን በረከት እንድታገኙ ነው።